ዩናይትድ ከሰዓታቶች በኋላ የፕሪሚየር ሊግ የ25ኛ ጨዋታውን በኦልድ ትራፎርድ ቶተንሃምን በማስተናገድ ያደርጋል። ይህንን ጨዋታ ላይቭ እንገባለን። ዛሬ ጨዋታ ከመምጣታችን በፊት ትናንትናና ከትናንት ወዲያ በነበሩ ፕሬስ ኮንፈረንሶች ላይ ማይክል ካሪክ ምን አለ የሚለውን የምናይ ከሆነ በጉዳት ጋር በተገናኘ ሜሰን ማውንትም ሆነ ማቲያስ ዲሊት ወደዚህ ጨዋታ አይደርሱም። ነገር ግን አይ ቲንክ ሜሰን ማውንት ከማቲያስ ዲሊት ቀድሞ ወደ ሜዳ ይመለሳል ብሏል። ከዛ ባለፈ ደግሞ በፉላሙ ጨዋታ ላይ የአሸናፊነት ጎሉን ማስቆጠር የቻለውን ቤንጃሚን ሴስኮ ተጠይቆ ትሬን ላይ በጣም ኢምፕሬሲቭ ነው፣ በጣም ታግሎ የሚሰራ ተጫዋች ነው፣ ብዙ መልካም ነገሮች ወደፊት ከሱ ይመጣሉ ብሏል። እንዲሁም ደግሞ በእንግሊዝ ብሔራዊ ቡድን በቼልሲ በምክትል አሰልጣኝነት የሚገርም ኤክስፒሪየንስ ያለውን ስቲቭ ሆለንድን በኮቺንግ ስታፍ ውስጥ እንዴት አስገባ ሲባል ከወንድሜ ጋር ቀለል ያለ ኮንቨርሴሽን እያረኩኝ ወንድሜ ሜንሽን አደረገው። ወንድሜ ከኤፍኤ ጋር በሚሰራ ሰዓት ላይ ይተዋወቁ ነበረ። እኔም ቢሆን የተወሰነ ትውውቅ ነበረን። ያለውን ኤክስፒሪየንስ እንዲሁም ደግሞ ያለውን እውቀት አቅ ስለነበረ ኖ ብሬነር ነው እሱ በዚህ መልኩ የኮቺንግ ስታፉን ሊቀላቀል ችሏል ብሏል። ወደ ጨዋታው ስንመጣ እንግዲህ ባለፉት አመታቶች ቶተናሞችን በሜዳችን እንዲሁም ደግሞ ከሜዳችን ውጪ ማሸነፍ ተቸግረናል። ለመጨረሻ ጊዜ ያሸነፍናቸው አይ ቲንክ በኤሪክ ቴን ሃግ ጊዜ በኦልድ ትራፎርድ 2-0 በሆነ ውጤት ነው። በዛ ጨዋታ ላይ አስታውሳለሁ ሮናልዶ ተቀይሮ አልገባም ብሎ ወደ መልበሻ ክፍል የሄደበት ጨዋታ ነበረ። እንዲሁም ደግሞ ላስት ሲዝን በሁለቱም የፕሪሚየር ሊግ ጨዋታዎች በኤሮፓ ሊግ በካራባኦ ካፕ ተሸንፈን ነበረ። በተለይም ደግሞ የኤሮፓ ሊጉ ፋይናል ሪቬንጅ ዛሬ ማየት አለብን። ይህንንም ከሰር ማይክል ካሪክ እና ከተጫዋቾቻችን እናያለን ብዬ ተስፋ አረጋለሁ። ዛሬው ጨዋታ ላይ ማየት የምፈልገው ነገር በተለይም ደግሞ ማይክል ካሪክ ከመጣ በኋላ ብዙ መሻሻሎችን፣ ጥሩ ፉትቦል፣ ጥሩ ጎሎችን አይተናል። ነገር ግን አንድ ነገር እስካሁን አላየንም። እሱ ምንድን ነው? ጨዋታዎችን በፖዚሽን በልጠን ማሸነፍ ነው። ይህ ችግራችን የማይክል ካሪክ ብቻ ሳይሆን በሩበን አሞሪም ጊዜም የነበረ ነው። እንግዲህ እንደምታዩት ማንቸስተር ዩናይትድ በ9 ጨዋታዎች በዚህ ሲዝን አልተሸነፈም። ከተጋጣሚው ለስ ፖዚሽን በያዘበት ጨዋታ ላይ 7ቱን አሸንፎ 2ቱን አቻ ወጥቷል። እንዲሁም ደግሞ 50 በላይ የፖል ፖዚሽን በያዝንባቸው 15 ጨዋታዎች 4ቱን ብቻ ነው ማሸነፍ የቻልነው። ስለዚህ ዛሬ ማይክል ካሪክ ምንም እንኳን በፉልሃሙ ጨዋታ ላይ ይህንን ነገር ኤክስፔክት ብናደረግም ዛሬ ቶተናም ላይ በኳስም የተሻለ ሆነን ይህንን ቡድን ማሸነፍ አለብን ብዬ ተስፋ አረጋለሁ። ዛሬም ጨዋታ ላይ እነማ መጀመር አለባቸው ለሚለው የኔ የስታርቲንግ ወይም ደግሞ የፕሬዲክሽን ላይን አፕ ይህንን ይመስላል። በተከላካይ መስመር የሚለወጥ ነገር የለም። ዳሎት፣ ማጓየር፣ ማርቲኔዝ፣ ሾ ሚድፊልደር ላይ ካሰሜሮ፣ ኮቢ ሜኑ፣ በፊት መስመር ላይ ምቤሞ፣ ፈርናንዴስ፣ ኩኛ እንዲሁም ደግሞ የፉልሃምን የአሸናፊነት ጎል ማስቆጠር የቻለው ቤንጃሚን ሴስኮ ይህን ጨዋታ ቢጀምር ጥሩ ነው ብዬ አስባለሁ። ቤንጃሚን ሴስኮ በተለይም ደግሞ በፉልሃሙ ጨዋታ ላይ ብራያን ምቤሞ በፎልስ ናይን ብዙ ነገሮች ሲሰራ አላየነውም። ሞር በዚህ ጨዋታ